የፕሮስቴት እጢ ካለቦት ምን አይነት የህክምና አማራጭ እንዳሉ እንመካከራለን። ሰላም፣ ዶክተር ራምዚ ዩሱፍ ነኝ። በኢትዮ ጠቢብ በዩሮሎጂ ረዳት ፕሮፌሰር። የፕሮስቴት እጢ ሁሉም ፕሮስቴት አበጠ ማለት መታከም አለበት ማለት አይደለም። አብዛኛው የፕሮስቴት እጢ ምንም ጫና የማያመጣና ወደ ካንሰርም የመለወጥ ቻንሱ በጣም ዝቅተኛ ስለሆነ ሁሉም መታከም አለበት ማለት አይደለም። ነገር ግን ህክምና የሚያስፈልጋቸው ታካሚው ላይ ጫና በሚያመጡበት ወቅት ላይ ነው። ስለዚህ እነዚህ ህክምና አማራጮች ምንድን ናቸው? መጀመሪያ በመድኃኒት ከመጀመራችን በፊት ሰው የዴሊ ሩቲኑ እንዲያስተካክል እንመክራለን። ለምሳሌ ቡና መጠጣትን መቀነስ፣ አልኮል መጠጥ ካለ መቀነስ፣ የውሃ አጠጣጡን ሞር ወደ ቀን ክፍለ ጊዜ ላይ የማታ የሽንት ጫና ለመቀነስ እንመክራለን። የተለያዩ ጫትም የተለያየ ሽንት ላይ ጫና ሊያመጡ የሚችሉ ነገሮችን እንዲያቆሙ እንመክራለን። ከዛም ነገሮቹ በዚህ የማይስተካከሉ ከሆነ ወደ መድኃኒት አማራጮች እንሄዳለን። መድኃኒት የሚዋጡ መድኃኒቶች አሉ። ሳይዙንም እስከ መቀነስ የሚጠቅሙ መድኃኒቶች ይኖራሉ። እነዚህ በታካሚው ሁኔታና ተጓዳኝ ያሉት ነገሮችን እንደ አማራጮች ታይተው የሚታዘዙ መድኃኒቶች ይኖራሉ። መድኃኒቶቹ ኮንትሮል ማድረግ ደግሞ ሲያቅታቸው የተለያዩ የሰርጂካል አማራጮች ይኖሩናል ማለት ነው። መድኃኒቶቹ ኮንትሮል ማድረግ ካቃታቸው፣ ሽንት በተደጋጋሚ ጊዜ እየደፈነ በቱቦ የሚከፈት ከሆነ፣ ደም ማምጣት ከጀመረና ብሊዲንጉ አስቸጋሪ ከሆነ እና ሲምፕተሞቹ ሌላም ተጓዳኝ ሲምፕተሞቹ በጣም እየጨመሩ ከመጡ ላይ ኩላሊት ላይ ጫና ከማምጣት ከጀመረ እንደዚህ አይነት ሁኔታዎች በሚከሰቱበት ጊዜ በሰርጀሪ ፕሮስቴትን ማከም ይቻላል። የሰርጀሪ አማራጮቹ ሁለት ብሮድሊ በጣም ብዙ አይነት አማራጮች አሉ። ግን ኮመንሊ መደረግ የሚችሉት አማራጮች ሳይከፈት በሽንት ቱቦ ብቻ በመግባት ፕሮስቴቱን ቆራርጦ የማስወገድ ህክምና ሂደት ወይ በተለምዶ ቲዩአርፒ የምንለው ህክምና አለ። ከዛም ትልቅ ሆኖ በጣም ሳይዙ ከቲዩአርፒ ሊሚት አለው። ከዛ ሳይዙ ከፍ ብሎ በዛውም ፊኛ ውስጥ ጠጠሮች ምናምን ብዙ ጠጠሮች ምናምን የሚሆን ከሆነ የዛኔ ደግሞ ከፍተን ትራንስቨርሳይካል ፕሮስታቴክቶሚ በሚባለው ቲቪፒ በሚባለው የህክምና ሂደት ፕሮስቴትን ማከም ይቻላል ማለት ነው። አመሰግናለሁ።